እጅ ላይ ያለው ንቅሳት ምንድነው? እንቁላል ነው እንዴ? ታዲያ ይገርማል። መጀመሪያ እርግብ ነበር የተነቀስኩት። ከዛ ልትለቀም በወረደችበት በሌላ እርግብ አይጣልፉብኝ። ከዛ በንዴት በጸጸት ስሜት ማስተዛዘኛ ነው ይሄን እንቁላል የተነቀስኩት። ከዛ ብዙ ሰው በጸብ አስመስሎ ምናምን ሊሰብርብኝ ሞክሯል፣ ግን አልቻሉ። በቅርቡ ይፈለፈላል የሚል እምነት ነው ያለኝ እኔ። አብርሃም የተባለ ወዳጄ ነው የነቀሰኝ። ይገርማል። ምንም ማታ ተኝቼ መስኮት ሳልዘጋ ነበር። ሊመታኝ አይመጣማ። ብርድ ነው መታወት ነው የምልህ። ምን ብርድ መታው? ታዲያ እስኪመታኝ መጠበቅ ነበረብኝ። ሳይቀድመኝ ነው የቀደምኩት። ይገርማል። እኔ አንተ ጋርድ አድርገህ ቅጠረኝ እንጂ አይደለም ዱላ ቃላት አይሰነዘርም አንተ ላይ አይደለም ሰው ዝናብ አይመታ ጥላ ራሱ አይከተልም ከዚህ በኋላ ፈርቶኝ ማለት ነው። ይገርማል። እሱን ተውና አንተን ቦዲጋርድ ያርጌ ከቀጠርኩ እኔን ከጥቃት በምን አይነት መልኩ ነው የምትከላከል? በአራት አይነት መንገድ ፎር ቴክኒክስ። ይገርማል። የመጀመሪያው ምን መሰለህ? መተንፈስ በፈረስ ይባል። ልክ ሊያጠቃ ሲመጣ እንዲህ አድርጌ የእግሬን ሁለቱን ጣቶች አፍንጫ ውስጥ ከተውና አሽከርክሬ አንስሬ እጠራዋለሁ ነው። እሺ ሁለተኛው ደግሞ ይወልደ ፈካን በመካን ይባል። ልክ ሲመጣ በዘዴ ሱሪውን አውልቅበትና ባንክም ባላንክም ብዬ ፍሬውን አንካክቼ ለጥ ነው እንግዲህ። ዋው ሶስተኛው ማንቁርት በኮት ይባል። ትንሽ ለማስረዳት ይከብዳል በዚህ ሰዓት እንጂ አስረዳህ ነበር። ለስፔሻል ለሆኑ ጠላቶች ነው የምንጠቀመው። ይከብዳል ትንሽ ለማስረዳት። አራተኛውን ግን ማስረዳት እችላለሁ። እሺ አራተኛው ምንድነው? አራተኛው ደግሞ ሱሪ ባንገቴ እንዴት ነሽ አያቴ ይባል። ልክ ሲመጣ እቺ ነው ታሾልና በኩርኩም እምብርቱን ተወጓለ። 3 ቀን አይቆምም ያለው እኔ በቴስታ ተማትቼ እኮ አስታውቀውብኝ አንዱን ራሱ በጥፊ ስጨው ኮማኔ የገባው ማለት ነው። ከዛ እንዴት በእኔ ምክንያት ሰው እንዲህ አይነት ደረጃ ላይ ይደርሳል ብዬ በዘጠት ስሜት ሆኜ ሆስፒታል ልጁ ልጠይቀው ሄድኩ። ልክ ከኮማኔ ነቃ አያየኝም ሞተ ልጁ። ይገርሙታል ልጅ አልኩት። የሚገርም ነው ግን ምን እየበላ ነው ይሄን ልታከል ይቻልከው? እኔ እኮ እዚህ ከተማው ሳይቀር እኮ አድኜ እኮ ነው የምበለው እኮ ምን የተገኘው ነው